አሁን የተነሳሽው እንዴ? ያ ቪዲዮሽን አታበሪውም ታዲያ? አሁን የመችሽም ለማብራት ቪዲዮሽን ስንት ሰዓት ነው ተዘጋጅተሽ የምትገቢው? ላይ ባንቺ 4 ሰዓት which is ከአንድ ሰዓት በኋላ ማለት ነው። ያ ኦኬ ምን እያደረክ ነው? ምንድን ነው? ይኸው ቆሜ ከእነሱ ጋር እያወራሁ ነው። ስለ ኮንፊደንስ ልመክራቸው ነው የገባሁት። ስለ ኮንፊደንስ እያስተማርካቸው ነው? አዎ። ስለ እብደትም አስተምራቸው። ይኸው ስለ እብደት ማለት ኮንፊደንስ እኮ ነው። ምን ልዩነት አለ? እንዴት ነው የማስተማር አቅሙ አለኝ እንጂ ላስተምራቸው። እስኪ እንትን አድርጊኝ፣ እስኪ ምስክርነት ሁኚ። እናሳ አይደለ? ጎበዝ ነው ጋይስ። ሞቲቬት አንደኛው። እግርሽ እንዴት ነው ባይዘው? እንዴ እስቲ ላሞኛል። ስትራፑ እግዚአብሔር አይዞን ሞቲቬት ነው። እንደግመዋለን ያልከኝ እኔ ግን ብቻዬን መሄድ አለብኝ። ብቻሽን ነገ ሄዳለሁ እኔ። ባይዘው አንቺ ብቻሽን ቁጭ ነው የምትይው ብቻሽን አትሰሪ ያለኔ አትሰሪ ነው። ታውቁተሽ ምናምን መጠቀም ትጀምሪያለሽ። ሲደክመኝ ነው የምጠቀመው። እሺ ሳይደክምሽ ሲቀርስ ማን ነው የሚያሳይሽ? ጂም ብትሄጂ እቀጥርሃለሁ እየከፈልኩ በወር ስንት ከፍኛለሽ? በጣም ውድ እኮ ነኝ። ስንት ነው ውዱ? ያንተ ንገረኝ። ስንት ነው ውዱ? ጋይስ ስንት ልበላት? ስንት ይሻላል? አዶናይ ውድ ነው ታውቃላችሁ። እናንተም ግን ዋጋ አውጡ። በብር ስንት ለአንድ ሰዓት ማለት ነው ወይስ ለአንድ ወር ስልጠና? ለአንድ ወር ስልጠና ይህ የሚመስል ሎጋ ስንት ያስከፍላል? ለአንድ ወር ማለት ነው ጋይስ። ዝም ብላችሁ እንትን አትሁኑ። ተመልከት ይህ ሰውነት ምናምን ስንት ማስከፈል አለበት ይህ ሰውዬ? 10 ሺህ ያልከው? አዎ 100 ሚሊዮን እየተባልሽ ነው። 100 ሺህ ትከፍያለሽ? በጣም አነሰ ለአንተ። ኦሬዲ ስንት ይሻላል? አላነሰብህም? አዎ አንሷል በጣም። አይ ጀማሪ ስለሆንሽ ብዬ እኮ ነው። ይሉኝ ታይዞኝ ነው። 500 ሺህ ትከፍያለሽ። በቃ ለቤተሰብ 500 ሺህ ትከፍያለሽ። ጃኒ 500 ሺህ በደንብ አድርጌ ያሰራሽ ላይክ አሰራሽ። አጉተቱት ነው እንዴ? ምን ያልሽው? ወይኔ እናቴ ምን ያልሽው? ድገሚ እስኪ። ያንቺ አማርኛ እኮ እንትን ይለኛል ታውቂያለሽ? ያረዳ አማርኛ ነው ያለሽ። አይ 500 ሺህ አልክ። ለትዳር ነው 500 ሺህ? እሱማ ስንት እንደሆነ ታውቂዋለሽ። እሱ እንትን ነው። ባይዘው ድለላ እሰራለሁ ጋይስ። ካናዳ መሄድ የምትፈልጉ ከሆነ ማለት ነው አገናኛቸዋለሁ። ባለ ሲቲዝንሺፖች አሉ። እኔን ትከፍሉኛላችሁ። ዋጋው ግን በጣም ውድ እንደሆነ ታውቂያለሽ። ወደ 5 ሚሊዮን 10 ሚሊዮን ነው። 10 ሚሊዮን ነው። $40,000 ያ ስንት ነው እየጠየቁ ነው። ሲሪየስ ሆነው አሁን ወይኔ ጉዴ። አም ዳውን ኦኬ። ጌም ለምን አትጫወትም? ጌም ከማን ጋር? ካንቺ ካንቺ ጋር ጌም ከተጫወትኩ እንጂ ከኔ ጋር ለመጫወት ከኔ ጋር ጌም በዛ ትከፍኛለሽ። እኔን አትስጡኝ። እሱን ስጡት ትያቸዋለሽ። እሱን ስጡት። እሺ ቤተሰብ አለ ጋይስ። ቤተሰቦቼ ናችሁ? ቤተሰብ አለ ወይ እያለችኝ ነው። ቤተሰቦቼ ከሆናችሁ አንድ ብላችሁ ጻፉ እስኪ። አሁን ነው ቤተሰቦቼ የማውቀው። ቤተሰብ አለ ስትይ ላይክ የሆነ